ማርያም ሰካራም አትወድም። ጎረቤታሞች ናቸው። እሷ በጧት ልደታ ልትሄድ እየተጣደፈች ስትወጣ እሱ ደግሞ ወደ ቤት እየገባ ነበር የተገናኙት። እንዴ ከየት ነው ደግሞ በዚህ በጧት? ናስቲ ልደታ እንሂድ። ባክሽ ተይኝ። ማርያም ሰካራም አትወድም። ውይ ማለት ጽጌ ያልናፈቀች ና በእናት እንሂድ ብላ እጁን አፈፍ አድርጋ ጎትታው ጉዞ ጀመሩ። ልደትዬ ደርሰው ጸሎት አድርገው ግቢ ውስጥ አረፍ እንዳሉ እሱ ድምፁን ውጦ እያለቀሰ ኖሮ ድንገት ስትዞር እንባ ያረጠበውን ፊቱን አየችና በመቤቴ ምን ሆነ ነው አንተ? ታውቂያለሽ ማታ እኮ ከጀለሶች ጋር አዲስ አበባ ላይ አለ የተባለ ክለብ ለመጠጣት ሂደን ነበር። ልንገባ ስንል ግን ጋርዶች አለባበሳችንን አይተው አትገቡም አሉ። እኛም በሌላ ክለብ ሂደን ስንጠጣ አደርንና ልገባ ስላንቺን አገኘሁሽ እህቴ። የእግዚአብሔር ዝምታው ልክ አንገበገበኝ። እዛ ጭፈራ ቤት እኮ ያለው ስካርና ዝሙት ነው። እዚህ ቅዱስ ስፍራ ግን አንድም ሰው ሳይፈትሸኝ ሳይንቀኝ ነው የገባሁት። እዚህ ልብስ አይታይም፣ እድሜ አይታይም፣ ግን ደግሞ ሁሉም የዓለም ሰላም ያለው እዚህ ነው። የክብሩን ቦታ ንግስና ሸሽተን ከረከሰው ቦታ ባርነትን ደጅ እንጠናለን። ውዱን በነጻ ትተን ርካሹን በገንዘብ እንገዛለን። ታዲያ ከዚህ በላይ ዝምታ አለ? ሰካራም ለሌሎች ሁሌም ሰካራም ነው፣ ለእናት ግን ልጇን። ማርያም ስካርን እንጂ ሰካራም ልጇን አጠላም። ደግሞ ቀጣይ ሳምንት ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ስለምንሄድ ተዘጋጅ። እስከዛው ለኦርቶዶክሳውያን ገዳሙን እንዲረዱ ይህን አድራሻ አድርስ።